በዛሬ ቪዲዮ በምንም ተአምር ኤአይ ሲስተሞችን መጠየቅና መንገድ የሌለባቸውን 10 ዋና ዋና ነጥቦችን እነግራችኋለሁ። የመጀመሪያው ነገር የግል መረጃ ወይ ደግሞ ፐርሰናል አይደንቲቲ ዳታ የሚባለው ነው። ብዙዎቻችን ኤአይን ልክ እንደ ቻትጂፒቲ እና ጉግል ጄሚናይን ስንጠቀም እንግዲህ ከቅርብ ጓደኛችን ጋር በኢንቦክስ ወር ደግሞ በቻት የምናወራ ነው የሚመስለን። ስልካችንን ይዘን ቻት ስናደርግ ደግሞ ልክ ስልካችን ላይ ብቻ የሚቀር ነው የሚመስለን ዳታው። ብዙ ሰው አይረዳውም ይሄንን። ነገር ግን ከኤአይ ሲስተሞች ጋር የምትጻጻፉት ነገር ሁሉ ከጀርባው በጣም በብዙ ሺዎች የሚቆጠሩ ኮምፒውተሮች እና ሰዎች ያንን መረጃችሁ ማየት ይችላሉ። እንግዲህ እነዚህ የኤአይ ድርጅቶች እነዚህ መረጃዎቻችን የምንሰጣቸው መረጃዎችን ሞዴላቸውን ለማሰልጠን ትሬን ለማድረግ ይጠቀሙበታል። እነሱ ለጥቅማቸው ነው የሚጠቀሙበት። በተለይ በፍሪ ቨርዥን የምትጠቀሙ ሰዎች ካላችሁ ዳታችሁ ምንም ጋራንቲ የላችሁም ሴፍ ለመሆኑ ማለት ነው። የምትሰጡትን መረጃ ለፈለጉት ነገር ይጠቀማሉ። እነሱም ደግሞ በግልጽ ይህንን ዲስፖዝ ያደርጋሉ። ይህ ነገር ምንድን ነው ችግሩ? ምንድነው ሊያመጣ የሚችለው የምትሉ ሰዎች ካላችሁ እንግዲህ ኤአይ ሲስተሞቹ እንግዲህ በራሳቸው ጊዜ አይደለም የሚማሩት። ኤአይ ሲስተሞቹ ትሬነሮች አሉት፣ ያስተምሯቸዋል። መልሶቻቸውን የሚያርሙ ልክ ነው ልክ አይደለም ብሎ የሚያርሙ ከዛ እኛም ማናያቸው ሰዎች የተቀመጡ አሉ። እነዛ ሰዎች እንግዲህ ፊድ የሚደረጉ ዳታዎችን የማየት አክሰስ ሊኖራቸው ይችላል። ስለዚህ እናንተ ፓስፖርታችሁን ሰጣችሁ እንበል፣ ለምሳሌ የፓስፖርት ቁጥራችሁን ወይ ፎቶአችሁን አፕሎድ አደረጋችሁለት እንበል፣ ወይ ደግሞ መታወቂያ ምንም ነገር ሊሆን ይችላል። ስለዚህ ያ ነገር ቪዚብል ነው እዛ ከኋላ ለሚቀመጡ ሰዎች ማለት ነው። ስለዚህ እነዛ ሰዎች እናንተ እንዳጋጣሚ ባያውቋችሁም እንኳን ለሌላ ለክፉ ነገር መጠቀም ይችላሉ ማለት ነው። ስለዚህ መረጃችሁን አግኝተዋል፣ ፎቶአችሁን አግኝተዋል፣ ማንነታችሁን አግኝተዋል። ስለዚህ ያንን የእናንተ መረጃ ተጠቅሞ የሆነ ቦታ ቡክ ሊያደርጉበት ይችላሉ። ብቻ ወንጀል ሪሌትድ የሆነ ነገሮችን ቢሰሩበት ምንም ዋስትና የላችሁም። ይህንን ኮንትሮል ማድረግ ምንም ለእናንተ እንዳያልፋችሁ ከሰጣችሁም ፖስብል ስለሆነ ባለመስጠል ተባበሩ ማለት ነው። ስለዚህ እንደነ መታወቂያ፣ ፓስፖርት፣ መንጃ ፈቃድ፣ የሕክምና ውጤቶች፣ ሙሉ ስማችን፣ የእናት የአባት በአጠቃላይ የቤተሰብ ስም ከመጥቀስ መቆጠብ፣ የመኖሪያ አድራሻችን ሊሆን ይችላል፣ የልጆች ትምህርት ቤት የሚማሩበትን እኛ የምንሰራበትን መስሪያ ቤት ሊሆን ይችላል። እነዚህ ፐርሰናል የሆኑ ነገሮችን ባለመጥቀስ ኤአይ ሲስተሞችን መጠቀም እንችላለን ኢፌክቲቭሊ ማለት ነው። ሁለተኛው ነገር ደግሞ ከፋይናንስ ጋር የተያያዙ የፋይናንስ ምስጢሮች ናቸው። ለምሳሌ አንድ ተጠቃሚ እንዲህ ብሎ ሊጠይቅ ይችላል። የቴሌብር ፓስወርድ 1234 ነው ወር ደግሞ ነበረ፣ አሁን ወዴት ልቀይር? ጥሩ የምትለው ፓስወርድ ሰጀስት አድርገኝ ብሎ ሊጠይቅ ይችላል። አይጠየቅም እንደዚህ ተብሎ ማለት ነው። ከፓስወርድ ከፒን ከእናንተ ከፐርሰናል ነገር ጋር የሆነ ደህና ፓስወርድ ጀነሬት አድርግልኝ ትሉ እኮ ትችላላችሁ። ለምን እንደተጠቀማችሁት ማን እንደተጠቀመው ስለማይታወቅ የሆነ ረንደም ነገር ጀነሬት ቢያደርግላችሁ ያን ወስዳችሁ ፌስ ብታደርጉ ከሌ ነው የዚህ አካውንት ነው ብሎ ሊንክ ስለማያደርግ አደጋው ሚኒማይዝ ይደረጋል። ያንም ቢሆን ሪኮመንድ አይደረግም። በራሳችሁ ጊዜ ማድረግ የምትችሉት ነገር ነው። ልብ በሉ። በዚህ ሁኔታ ውስጥ እንግዲህ ያላችሁ አንድ ሰው የእናንተን የቻትጂፒቲያችሁን አካውንታችሁን ቢሰርቅ መጀመሪያ የሚያደርገው ምንድነው? እኔም የእናንተን ሀክ ባደርግ ወይ እናንተ ሀክ ብታደርጉን ቻት ሂስትሪ አለ አይደለ? እዛ ቻት ሂስትሪ ውስጥ ገብቼ ምንድነው ቻት የተደረጉት ከፒን ጋር ከፓስወርድ ጋር ሪሌትድ የሆኑ ነገሮች ኪዎች ካሉ እነሱ ሰርች አደርጋለሁ። እነሱን ሰርች አድርጌ እነዛ የተጠቀሙ ቴሌብር እንዲህ ነው ብለዋል አይደለ? ከዛ የዛ ሰው እንትን ማግኘት ነው። ወይ ደግሞ ኦንላይን አካውንቶች አገኘው እዛ ላይ ኦሬዲ ፓስወርዶችን ጀነሬት አድርጎ ከነበረ አገኛለሁ የምፈልገውን ጥፋትም ማድረስ ይችላል ማለት ነው። ስለዚህ ከፓስወርድ ከምናምን ጋር የተያያዘው ነገር አለመስጠት ነው። ሶስተኛ ደግሞ የጤና እና የሕክምና ምርመራ ሜዲካል ምርመራዎችን የተገናኙ መረጃዎችን ሼር አለማድረግ ነው። አሁን እንግዲህ ብዙ ሰዎች እንግዲህ የሆነ በሽታ ስታይባቸው ወይ ቤተሰቦቻቸው ማንም ላይ ሊሆን ይችላል የሆነ ነገር ማወቅ ሲፈልጉ ወደ ጤና ተቋም ወደ ሆስፒታል ክሊኒክ ከመሄድ ይልቅ ቀጥታ ወደ ጉግል ይሮጡ ነበረ፣ ኮመን ነበረ። አሁን ደግሞ ወደ ቻትጂፒቲ ወደ ማማከሩ እየተሮጠ ነው እና ቻትጂፒቲ ወይ ደግሞ ኤአይ ቱሎችን ወደ ማማከሩ እየተሮጠ ይገኛል። እንግዲህ ኤአይ ሲስተሙ በጣም አሳማኝ የሚመስል ጥሩ እንትኑ መልሶችን ሊሰጣችሁ ይችላል። ነገር ግን እንግዲህ ኤአይ የሆነ መድኃኒቱን የሚያውቀው እናንተን የሚረዳ አይነት አዋቂ ሳይሆን የሆነ ቃላትን አዋቂ ነው። ቃላቶችን ነው የሚያውቀው፣ ፓተርኖችን ነው ፕሬዲክት የሚያደርገው። ከዚህ ቃል ቀጥሎ ይመጣል ብሎ ሎጂኩ እሱ ስለሆነ የሚሰራው ከዛ ተነስቶ ነው ለእናንተ መልስ ሊሰጣችሁ የሚችለው። ስለዚህ እናንተ ያንን ነገር ከሕክምና ጋር የተያያዘው ነገር ምን ላደርግ እንዲታምኛሉ ስንት ልዋጥ እንደዚህ ልዋጥ ምናምን የሚሉትን ነገሮች በእርግጥ ኤአይ ሴፍቲን በተመለከተም አንዳንድ ቱሎችም ዲፕሎይ ይደረጉበታል እነዚህም ነገሮችን ኤአይ ሲስተሞቹ እንዳይመልሱ። ቢሆንም ግን እናንተ ራስ መታት ይዞኛል ምናምን የምንለዋጥበት አይነት ነገር ሳይሆን የሕክምና ተርሞችን ኤክስፕሌን ለማድረግ ለመረዳት ብትጠቀሙበትና ምርመራውን እዛ ሆስፒታሎቻችሁ ቢቀርብ ለእውቀት ያክል እውቀቱን ተጠቀሙበት፣ ችግር የለውም። ግን ደግሞ አፕላይ ለማድረግ ቱሪስኪ እዛ ጋር በሚሰጥ ምክር ለራስ መታት አሁን ለምሳሌ የሆነ ነገር ይሄን ቀላቀለ ጠጣ ብለኝ ኤአይ አዋቂ ነው ብለሽ ያውቃል ብላችሁ አርቲፊሻል ኢንቴሊጀንት በቃ ኢንቴሊጀንት እኮ ነው ከሱ በላይ ማን ሊያውቅ ብላችሁ ወደ መጠቀምና ወደ መጠጣት የለባችሁ ማለት ነው።
አራተኛው ነገር ደግሞ የምስጢራዊ የስራ ሰነዶች ወይም ደግሞ ኮንፊደንሻል ወርክ ዶክመንት የሚባሉን ከስራ ጋር በተያያዘ የምንጠቀማቸውን ዶክመንቶችን ሼር አለማድረግ ነው። እንግዲህ ማሳየት ያለባችሁ እንግዲህ ቅድም ብያችኋለሁ፣ ይህ ሲስተም አይረሳም። አንድ የሰጠነውን ነገር ወስዶታል፣ ተምሮበታል። በየሆነ ሚንስ የሆነ ሰው ያንን ዘዴ የሚያውቅ ሰው አወጣቱ ሊጠቀምበት ይችላል፣ ያንን ዳታ ካዳገኘ ማለት ነው። ስለዚህ ያው ብዙዎቻችን ኦፊስ ውስጥ ምናምን ሰሩ ሰዎች ካላችሁ የካምፓኒን ዳታ በመስጠት የሆነ መረጃ መስጠት፣ ይህንን ሰማራይዝ አድርግልኝ፣ ፒፒቲ ያዘጋጅልኝ፣ ኢቨን ፋይናንሻል ስቴትመንቶችን ኦር ደግሞ ኢንተርናሊ እና ኮንፊደንሻል የሆኑ ዶክመንቶችን ሰጥተ ከዚህ ላይ እንደዚህ ያደርግልኝ ልንለው እንለዋለን ማለት ነው። ስለዚህ ይሄ ደግሞ እንግዲህ በጣም ትልቅ ሪስክ ያለው ነገር ነው። የካምፓኒን ዳታ አሳልፈን እየሰጣ ነው። እንግዲህ ያ ሰነድ እንግዲህ እንደምታውቀው የድርጅቶቻችሁ የውስጥ ሚኒስትር ሊሆን ይችላል። የገንዘብ እንቅስቃሴው ፋይናንሻል ስቴትመንቱ ገና ይፋ ያልወጣ የስትራቴጂ ራሱ ፖሊሲ ራሱ ሊሆን ይችላል። ስትራቴጂ ማውጣት ትልቅ አደጋ ነው እና እነዚህ ነገሮች መጠንቀቅ አለባችሁ ማለት ነው። የድርጅቶቻችሁን አሳልፋችሁ ከሰጣችሁ ሬስፖንስብልም ትሆናላችሁ። አንዳንድ እኛ ሀገር ሆኖ ነው እንጂ አሁን የኤአይ አጠቃቀም የኤአይ ዩዜጅ ፖሊሲ የሚባል አለ በየካምፓኒው። ማድረግ ያለባችሁና የሌለባችሁ ነገሮች አሉ። እነሱ በጣም ትልቅ ሪስክ ሊያመጡ ይችላሉ ማለት ነው። ለምሳሌ ከዚህ ጋር ተያይዞ እንደነ ሳምሰንግ እና አፕል የመሳሰሉ ትልልቅ የቴክኖሎጂ ካምፓኒዎች ሰራተኞቻቸው ለኮዲንግ ኤአይን እንዳይጠቀሙ ከልክሏል ኦፊሻሊ ማለት ነው። አምስተኛው ቺም ነገር ወሳኝ ናት፣ ብዙ ሰው ያደርጋል። በተለይ እኛ ሀገር ደግሞ ያደርጋሉ ብዬ የማስበው ደግሞ የህይወትን በተመለከተ ውሳኔዎችን የምንጠይቅበት ነው። ምንድነው ሪሌሽንሺፕ እና ይሄ ላይፍ ዲሲሽን የሚባለው ማለት ነው። ግንኙነት ከኛ ከቤተሰብ ከትዳር ጋር ምናምን ተያይዘው ያሉ ነገሮችን ዲሲሽኖችን የምንጠይቅበት ብዙ ሰዎች እየጠየቁ ይገኛሉና ኔቨር ይሄንንም ማድረግ የለባችሁም። ላይፍ ዲሲሽናችሁ ማድረግ ያለባችሁ እናንተ ናችሁ እንጂ ኤአይ ሲስተሞቹን እንዲያደርጉላችሁ አትፍቀዱላቸው። እንግዲህ ብዙ ጊዜ ምንድነው በህይወታችን ግራ የሚያጋቡ ነገሮች ይገጥሙናል። ሲፈጠሩ ደግሞ ወደ ቻት ጂፒቲ ሮጠ ምን ይሻለኛል፣ ምን ላደርግ፣ እንደዚህ ነገር ገጥሞኛል የማለቱ ነገር አለና ኤአይው ደግሞ እንግዲህ በጣም ምክንያታዊና የተረጋጋ ይመስላል መልስ ሲሰጠን፣ ግን ደግሞ እውነታው ኤአይ ሎጂክ እንጂ ስሜት የለውም። ሎጂክ ነው፣ በተማረው ልክ ነው ሎጂዎቹን ወርዶቹን አገጣጥሞ ነው መልሶችን የሚሰጠን እንጂ የእናንተን ስሜት እውነተኛውን ስሜታችሁን ተረድቶ በእናንተ ልክ ሰውኛ ስሜት ኖሮ ስላልሆነ ፍቅረኛ ጋር ሊለያይ ነው ወይም ደግሞ ስራዬን ለቀስ ያለው ምን ታስባለህ፣ ልልቀቅ ወይስ አትልቀቅ፣ አልልቀቅ ብላችሁ እንደዚህ አይነት ጥያቄዎችን አትጠይቁ። የራሳችሁን ፐርሰናል ላይፍ ዲሲሽን የሚፈልጉትን ነገሮችን ኤአይ ሲስተሞችን ከመጠየቅ ተቆጠቡ ማለት ነው። ስድስተኛው ደግሞ ህገወጥ ድርጊቶችን ወይ ደግሞ ኢሌጋል አክትስ የሚባሉትን ነገሮችን አትጠይቋቸው። ብዙውን ጊዜ ይህንን ነገር የሚያደርጉ ሰዎች የማወቅ ጉጉታቸው ስለሚጨምር ብቻ ኤአይ ሲስተሞችን ይጠይቃሉና ይሄ ነገር ደግሞ ተጠያቂ ሊያደርጋችሁ ይችላል። ለምሳሌ ምንድነው የጎረቤትን ዋይፋይ እንዴት ሀክ ላድርግ፣ የሆነ የማይፈክሩ ነገሮች አሉ አይደለ? እንዳልኳቸው የሴኪው እነዚህ ነገሮችን ዳይሬክትሊ ላይሰጣችሁ ይችላል በቀላሉ። ግን እናንተ ከዚህ ከወንጀል ነክ ነገሮች ጋር የተያያዘ ነገሮችን ማድረግ የለባችሁ ማለት ነው። እንደውም በአንዳንድ ነገራት እኛ ጋር ሆኖ እንጂ አደገኛ ነገሮችን ለምሳሌ ፈንጂ አሰራር ምናምን ብላችሁ መጠየቅ ከባድ ሪስክ ነው ያለው። በእነዚህ ሀገራት ለምሳሌ አንዳንድ ሰዎች እነዚህ ሰርችስ ቢያደርጉ ኤአይ ስኩሎች ወይ ደግሞ ካምፓኒዎቹ እንደዚህ አይነት ነገሮችን በአንድ ሪፖርት ሊያደርጉ ይችላሉ ለፖሊሶች እና ለሚመለከተው አካል ማለት ነው። ስለዚህ እናንተ መረጃ ያላችሁ ተጠቃሚ ሆናችሁ ተመዝግባችሁ ያንን ነገር እየተጠቀማችሁ አላችሁ። ስለዚህ ፈንጂ እንዴት ነው የሚሰራው ምናምን ብላችሁ ሰርች ስታደርጉ ይሄ ሰው መጥፎ ነገር አስባል ብሎ ሪፖርት ትደረጉ ይችላላችሁ። ከዛ ያ ትያዛላችሁ፣ ትገኛላችሁ ማለት ነው። እኛ ሀገርም የለም ብለን መዘናጋት ያለብን አይመስለኝም። ግን እንደዚህ ከወንጀል ጋር የተያያዙ ነገሮችን ባትጠቀሙ በጣም ሬኮመንድድ ነው እና ለማወቅ ፈልጌ ነው ከሆነ ጀስት ለኖሌጅ ፐርፐዝ ነው ብትሉ ማንም አይሰማችሁም። ህግ ደግሞ አለማወቅ ከተጠያቂነት አይደን ማለት የሚባለው። ሌላው ይሄ ፋይናንሻል ለክ ቁማር እንበለው ቁማሮች እና ቤቲንግ የሚባሉ ነገሮችን በተመለከተ ማማከር መጠየቅ የለባችሁም። እንግዲህ ፕሬዲክሽን ስንል የቃላት ግጥምጥሞች ላይ ነው ኤአይ ጎበዝ የሆነው እንጂ ወደፊት ምን ሊከሰት እንደሚችል የሚያውቀው ነገር የለም። ያለፈውን ነገር ነው የሚያውቀው። ቃላቶችን ኮምባይን በማድረግ ያውቃል እንጂ የወደፊቱን የሚተነበይ ኤአይ ሲስተም እንዳልሆነ ልብ ማለት መቻል አለባችሁ ማለት ነው። ለምሳሌ አሁን እንዳልኳቸው ሰው ኤአይን ከኢንቴሊጀንስ ጋር ስለሚያያይዘው ዛሬ ማታ ማንቼና አርሰናል መካከል የሚካሄደውን ጨዋታ ማን ያሸንፋል ብሎ ከዛ ዲተርሚኔሽን ወስዶ ወደ ቁማራ ወደ ምናምን ሊገቡ ይችላሉ። እንደዚህ የሚያደርጉ ሰዎች አሉ። ስለዚህ ይህንንም ማድረግ መጠየቅ የለባችሁ። አቁም። በራሳችሁ ሌላ አናሊሲስ ተጠቅማችሁ ሲጀመር ቁማር ውስጥ ባትገቡ ጥሩ ነው። እሱ የራሳችሁ ጉዳይ ነው።
ሌላው ስምንተኛው የሃይማኖትና የሞራል ፍርዶች ወይ ደግሞ ኤቲካል እና ሪሊጂየስ ጀጅመንትስ የሚባሉትን ነው መጠየቅ የሌለባችሁ። የህሊናችንን ውሳኔ ነው እንግዲህ ለማሽን መሸጥ የለብንም። እነዚህ ለኤአይ ሲስተሞች ኤአይ ስለጥነው በምዕራባውያን መረጃዎች ላይ ነው። ከኢትዮጵያ ኮንቴክስት በጣም ከኢትዮጵያና ካላደጉ ሀገራት ትንሽ ነገሮችን የያዘው። ስለዚህ የእኛን ሃይማኖት አስተምሮ፣ ባህላችን፣ ወጋችን፣ አስተዳደጋችን ብዙ ነገሮች ሚስ ሊያደርግ ይችላል እና ግን ምክንያታዊ የሚመስል ግን ደግሞ የተሳሳተ መረጃ ሊሰጣችሁ ይችላሉ። ከዚህ ጋር ስፔሻሊ ሴንሲቲቭ ከሆኑ ብዙ መረጃ የሌለባቸውን ዳታዎች ስትጠይቁ ማለት ነው። ስለዚህ የኔን ሃይማኖት በተመለከተ ወይ ደግሞ ስለ እምነት ወይም ስለ ስነ ምግባር ጥያቄ ካላችሁ ይሄ ልክ ነው ወይ ከእምነት አንጻር ማለት ነው። አባ እንዲህ ላደርግ ልክ ነው የሃይማኖት አባቶችን ሄደን እንዲህ ነው ከእምነት አንጻር እንዴት ነው የምታየው ምሉን ጥያቄዎችን ከኤአይ ሲስተም ይልቅ የሃይማኖት አባቶቻችሁ ጋር መሄድ ያለባችሁ ማለት ነው። ሌላው ሰበር ዜናዎችን እና ወቅታዊ ጉዳዮችን ብዙ መጠየቅ የለባችሁም። አጠያየቃችሁ ማተር ያደርጋል። ሌተስት ኒውስ ከኢንተርኔት ሰርች አድርገ አምጣልኝ ልትሉ ትችላላችሁ። ግን ለአንዳንድ መረጃዎች ስፔሻሊ በእኛ ሀገር ሆት ለሆኑ ኢሹዎች የምጠይቁ መረጃዎች ቶሎ ኦንላይን ፐብሊሽ የማይደረጉ ከሆነ ከቬሪፋይድ ሶርስ ፐብሊሽ የማይደረጉ ከሆነ አናውቃቸውም። ኤአይ ሲስተም ደግሞ ብዙውን ጊዜ አላውቅም የማለት ፕሮባቢሊቲ ሬር ነው። አሁን ትንሽ እየተሻሻሉ መጡ እንጂ ሃሉሲኔሽን የሚባል ነገር አለ። የሆነ ቅዠት ማለት ነው። ወርዶችን ነው የሚገጣጥመው ብያቸዋለሁ። እና ስለዚህ ያገኛትን ትንሽ የመረጃ ገጣጥሞ ከፓተርን ፕሬዲክት አድርጎ የማይሆን መረጃ ዳታው ማሹር ያልተደረገበትን መረጃ ሊሰጣችሁ ይችላል። እና ይሄ ደግሞ ሊያሳስትና ትልቅ ዲዛስተርም ሊያመጣ የሚችል ነገር ስለሆነ እነዚህን ነገሮችም ደግሞ መጠንቀቅ አለባችሁ ማለት ነው። የመጨረሻውና ቀሪው ነገር ምንድነው? ሌጋል አድቫይስ ነው። የህግ ምክርን ከኤአይ አይደለም ማግኘት አለባችሁ። ህግ ምን ይላል የሚለውን ማንበብ እንደ የሆነ ሀገር ህግ ለማንበብ ብትሞክሩ ጥሩ ነው። ከዛ ክሮስ ቼክ ታደርጋላችሁ ኦፊሻል ዶክመንቴሽኖቹ ጋር ማለት ነው። ስለዚህ የኢትዮጵያ ህግ ከአሜሪካ ህግ ወይም ከሌላ ሀገር ጋር ይለያል፣ ምንም ጥያቄ የለውም። ስለዚህ ኤአይ ፓተርኖቹን በማገናዘብ ብቻ የሆነን ሀገር ህግ ከሌላ ሀገር ህግ ጋር አቀናጅቶ መልስ ሊሰጠን ይችላል። which is wrong የሆነ የማይሆንበት እና ያንን ተማምነን አክሽን የምንወስድ ከሆነ በኋላ ደግሞ ህጉ ደግሞ ምንም ተሳስቺ ነው ኤአይ ነው ያሳሳተኝ ምናምን ልትሉ አትችሉም። ስለዚህ አጣርቶ ያንን ነገር የማድረግ ኃላፊነት የእናንተ ስለሚሆን ሌጋል ነገሮችን በተቻለ መጠን ፎር ጀነራል ኖሌጅ ፐርፐዝ ልትጠቀሙ ትችላላችሁ። ግን ደግሞ ዲሲሽኖችን እና ህግ የዚህኛው ህግ ምን ይላል የኛም አንቀጽ ይሄንን በተመለከተ ምን ይላል የኢትዮጵያ ምናምን የምትሉ በተለይ ደግሞ ያላደጉ ሀገራቶችን ዳታ ብትጠይቁ ሊያሳስታችሁ ይችላል። ቅድም እንዳልኳችሁ ሃሉሲኔሽን በሚባሉ ህግ ተነጥቶ ሊያሳስታችሁ ስለሚችል ይሄን ነው አንደኛው ነው ማለት ነው። ከዚህም ተጠንቀቁ እላችኋለሁ። ስለዚህ እኔ ቪዲዮን ጨርሻለሁ። ይሄንን ቪዲዮ ጠቃሚ ሆኖ ካገኛችሁት ለሌሎች ጓደኞቻችሁ ሼር ብታደርጉላችሁ ይጠቀማሉ። ቪዲዮን ላይክ አድርጉ። ቻናላችን ደግሞ ሰብስክራይብ አድርጋችሁ ቤተሰብ ብትሆኑ ሌሎች በጣም ጠቃሚ የኤአይ ፔፐሮችን ሪቪው ያደረግን ጠቃሚ የሆኑ መረጃዎችን አጋራችኋለሁ። ለኛ ለህዝባችንና ለራሳችን ጥቅም ልናውል በምንችልበት መልኩ እኔ ለማጠር ቀለል አድርጌ ለማቅረብ ሞክራለሁኝ። ሀሳብ አስተያየት ካላችሁ ደግሞ ሼር እንድታደርጉኝ ጠይቃችኋለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ቻው። ሌሎች ቪዲዮዎች መመልከት አትርሱ። ሰላም ሆኑ።